ሰላም ቤተሰቦች ወደ ዛሬው ቪዲዮ እንኳን በደህና መጣችሁ። በዛሬው ቪዲዮ በዓለም ላይ ያሉ 5 ምርጥና ቆንጆ መንትዮችን እናያለን። ስለነዚህ መንትዮች ብዙ አዳዲስና አስገራሚ ነገሮችን እንመለከታለን። ዛሬ የምናያቸው መንትዮች ውበትና ስኬትን ምን ያህል አስደናቂ እንደሆነ ያሳዩናል። በእነዚህ መንትዮች የውበት ዓለም ውስጥ እንዘልቃለን እና እንዴት ዝናን እንዳገኙ እንመለከታለን። እነዚህ መንትዮች በውበታቸውና በችሎታቸው ዓለምን እንዴት እንዳስደመሙም እንመለከታለን። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። Up until I can't hear that my mind fills up into a creature. አንደኛ አቫ እና ሊያ። እነዚህ ቆንጆ መንትዮች ገና ልጆች ናቸው፣ ነገር ግን ሞዴል በመሆን ብዙ ሰዎችን አስደምመዋል። አቫ እና ሊያ የተወለዱት እንደ አውሮፓውያን አቆጣጠር በ2010 ላይ ሲሆን በኢንስታግራም ገጻቸው ላይ ከ2 ሚሊዮን በላይ ተከታዮች አሏቸው። ብዙ ድርጅቶች ከነዚህ ህፃናቶች ጋር አብረው መስራት ይፈልጋሉ። አቫ እና ሊያ ገና በልጅነታቸው በርካታ ማስታወቂያዎችን በመስራት ይታወቃሉ። ተወዳጅነታቸውም ከጊዜ ወደ ጊዜ እየጨመረ ነው። አቫ እና ሊያ በልጅነታቸው ያገኙት ዝና በእውነትም አስደናቂ ነው። አቫ እና ሊያ በሞዴሊንግ ስራቸው ብዙ ሽልማቶችን አግኝተዋል። ሁለተኛ ሊሳ እና ሌና። ሊሳ እና ሌና በቲክቶክ ላይ በጣም ተወዳጅ ናቸው። እነዚህ መንትዮች የሚያስቁና የሚያዝናኑ አጫጭር ቪዲዮዎችን በመስራት ይታወቃሉ። ሊሳ እና ሌና በ2002 የተወለዱ ሲሆን በአሁኑ ጊዜ በቲክቶክ ላይ ከ19 ሚሊዮን በላይ ተከታዮች አሏቸው። ሊሳ እና ሊና በቲክቶክ ላይ ከሚያቀርቧቸው አዝናኝ ቪዲዮዎችን በተጨማሪ የራሳቸው ልብሶች ይሸጣሉ። ሊሳ እና ሊና እንዴት ይህን ሁሉ ተከታይ ማግኘት ቻሉ የሚለው የብዙ ሰዎች ጥያቄ ነው። ሊሳ እና ሊና የራሳቸው ልብስ ድርጅት በመክፈት ወጣት ስራ ፈጣሪዎች ሆነዋል። ሶስተኛ ዮርዳኖስ እና ዛክ ስቴንማርክ። እነዚህ የአውስትራሊያ ወንዶች ሞዴሎች በመሆናቸው በጣም ይታወቃሉ። ቁመናቸው በጣም መልካም ስለሆነ ብዙ ሰዎች ይወዳቸዋል። ዮርዳኖስ እና ዛክ እንደ ካልቪን ክላይን እና ራልፍ ሎረን ከመሳሰሉ ድርጅቶች ጋር አብረው ሰርተዋል። ዮርዳኖስ እና ዛክ በተለያዩ የአውስትራሊያ የፋሽን መጽሔቶች ላይ ፎቶቻቸውን ይወጣሉ። ዮርዳኖስ እና ዛክ ለወንዶች ፋሽን ዓለም አዲስ አቅጣጫን አመጡ። ዮርዳኖስ እና ዛክ ከአውስትራሊያ ውጭ ባሉ ትላልቅ የፋሽን ትርኢቶች ላይ ተሳትፈዋል። አራተኛ ሩት እና ሜይቤል። እነዚህ እንግሊዛውያን መንትዮች ሞዴሎች ናቸው። ሁለቱም በጣም ልዩ እና ቆንጆዎች በመሆናቸው በፋሽን ዓለም ውስጥ ትልቅ ስም አላቸው። በተለይ ሩት ቤል በፀጉር አቆራረጧ ትታወቃለች። ሩት እና ሜይቤል ለዲዮር እና ለበርበሪ ከመሳሰሉ ትላልቅ ድርጅቶች ጋር ሰርተዋል። ሩት እና ሜይ በፋሽን ኢንዱስትሪ ውስጥ ያላቸው ተሰጥኦ እንዴት አሳዩ የሚለው አሁንም የብዙ ሰዎች ጥያቄ ነው። ሩት እና ሜይ የፋሽን ዓለም በመቀየር ይታወቃሉ። አራተኛ ሳማ እና ሃያቡ። እነዚህ የፍልስጤም እህትማማቾች በፋሽን ዓለም በጣም ተወዳጅ ናቸው። ሳማ እና ሃያ ዘመናዊ ልብሶችን በመልበስና በማሳየት ይታወቃሉ። ሳማ እና ሃያ በዓለም ዙሪያ ባሉ የፋሽን ትርኢቶች ላይ ይሳተፋሉ። ሳማ እና ሃያ የፋሽን ድንበሮችን በመስበር ይታወቃሉ። ሳማ እና ሃያ ከትላልቅ የፋሽን ዲዛይነሮች ጋርም በመስራት ይታወቃሉ። የዛሬው ቪዲዮአችን ይሄን ይመስላል። በቪዲዮው እንደተደመማችሁ አልጠራጠርም። ቻናላችንን ሰብስክራይብ በማድረግ ቤተሰቦቻችንን ይቀላቀሉ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።